ምክንያቱም ታይና ከኔ ጋር ሆኚ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተዋም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግክ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው እንዴ? ና ያልኩህ እኮ የምትሰማኝ መስሎኝ ነበር ጋሺ፣ የምትሰማው መስሎኝ ነበር። ምን ልስማችሁ? እሺ ነው እኔ እኮ አሁን ግራ ነው የገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር እያደረኩኝ ነው አይደል ያለሁት? ምን ፈልገው ነገር አደረክ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድን ነው የተፈጠረው? ዝም በል አታውራ፣ እሷ ታውራ አላችሁኝ። እሺ እሷ አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያ ሁሉ ነገር አወራች እንዴ? እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷ ጋር እንደምታየው ነው። የኔን ልብ ደግሞ አንተ ታጣው ቀርታ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን ኢንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ሄርሜላ ጋር ከሩታ ጋር መሆን ትፈልጋለህ ነው አትፈልግም? እኔን ደግሞ ማግኘት ማለት እግዚአብሔርን እድለኛ ነች። እኔን በማግኘቷ እንደው መጠቀም ነበር የነበረባት። እኔ ምንም ይሄን እንትን ያጎደልኩባት ነገር የለም። በጊዜው አሁን ስለማጉደል አይ በጊዜው ምንም ያጎደልኩባት ነገር የሰው ልጅ ገንዘብ አለ መስሎ ያኖረው አብርሃም ፍቅር ነው የሚያኖረው እኮ። ፍቅርማ በጊዜው ሰተንም አይተንም ሞከረ። ራሴን እንጆይ ማድረግ እፈልጋለሁ። ስለዚህ ራሴን ማኔጅ ማድረግ እፈልጋለሁኝ። ካሁን በኋላ ማናችሁም አጨቅጭቁኝ እባካችሁ፣ እኔን ተውኝ። እኔ አድርጌ ያላችሁኝን አድርጌ ያለው፣ ይቅርታ ጠይቅ ያላችሁኝ ይቅርታ ጠይቄ ያለሁኝ፣ አድርጌ ያላችሁኝ ሁሉ አድርጌ ያለሁኝ። ካደረኩኝ በኋላ ምንድነው እኔ ይቅርታ ጠይቂያት። እንደውም እኔም በማግኘቷ እኮ እድለኛ ነበረች፣ መጠቀም ነበረባት። እኔ ምን አጎደልኩባት? አንተ እኮ ምንም አላጎደልክባትም። ግን ቢሆንም ብር አይደለም ማጉደል ማለት ፍቅር ነው እያለ ይገኛል። ኤፍሬም እና አብርሽ ተገናኝተዋል ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ ተከታተሉኝ። የምታበረታቱኝ በጣም ከልብ አመሰግናለሁ የኔ ወዶች፣ ለአላህ ብዬ ወዳችኋለሁኝ። እና አብርሽ ዛሬ መጥቷል ከወንድሙ ጋር ማለት ነው። እንግዲህ ታፈቅራታለህ ወይስ አታፈቅራትም? ከሄርሜላ ጋር ነው መዝናናት የምፈልገው ከሄርሜላ ጋር ነው ማኔጅ ማድረግ የምፈልገው። ካሁን በኋላ እኔና ሩታ ከሆነ ተለያይተናል። ስለዚህ ምንም ነገር አጨጭቁኝ፣ እኔ ለምኛታለሁ እስኪ በቃኝ ድረስ አድርግ ያላችሁኝ ሁሉ አድርግ ያለሁኝ። ስለዚህ እባካችሁ ተውኝ እያለ ይገኛል ማለት ነው። ቤተሰቡ ብሎ አይደለም፣ አንተም ብለህ አይደለም፣ እነሱም ብሎ አይደሉ፣ እኛም ብለን አይደለም ይቅርታ መጠየቅ ያለብህ ራስህ ተነስተ በራስህ ኮንፊደንስ በስነ ስርዓት ሩታ የኔ ናት ብለህ በስነ ስርዓት ያጠፋውን ጥፋት ይቅርታ መጠየቅ ሲገባው እንግዲህ እኔ እናንተ ብላችሁኝ እኔ ያላችሁኝ ነገር ሁሉ አድርጌ ያለሁኝ። ስለዚህ ካሁን በኋላ እኔ ራሴን ማኔጅ ማድረግ እፈልጋለሁ። ራሴን መንከባከብ፣ ራሴን በቃ ቢዚ ማድረግ አልፈልግም። ራሴን መዝናናት እፈልጋለሁኝ ከሄርሜላ ጋር ብለዋል ማለት ነው። እና ኤፍሬም ትክክለኛ ጥያቄ እየጠየቀው ነበረ፣ ግን በጣም የሚያስጠላ መልስ ነው እየመለሰለት ያለው። ሀሲለው ላይ ያለ ነው ያወራው ስለ ልጅነቱ ስለምኑ ምንም ነገር ነበረ እየለፈለፈ የነበረው ማለት ነው። ግን ታናሽ ወንድሙ እንግዲህ ስለሱ ተጨንቆ ነበረ እያወራለት የነበረው ማለት ነው። ግን በዚህ አጋጣሚ አብርሽ በጣም ታሳዝናለህ። እውነት በጣም አሳፋሪ ድርጊት ነው እየሰራህ ያለኸው እና ኤፍሬም በጣም በስነ ስርዓት ተናግሮታል ማለት ነው። በጣም ተናዶ ማለት ነው ቤተሰብዬ እና አብርሽና ኤፍሬም ያው እያወሩ እንደሆነ ያው አይታችሁታል። ያወሩትንም ሰምታችኋል። በጣም ነው የሚያሳዝነው እና እኔ አልፈልጋትም ሩታ አልፈልጋትም ያለ ነው። ሩታ ቀድማ ትታሃለች ሲጀመር ማለት ነው። አንዳንዴ ቤተሰብ እኔ ግራ እየገባኝ ነው በእነዚህ ልጆች ማለት ነው። ፕራንክ ነው ወይስ ውሸት ነው? ይሄንን ቪዲዮ ውሸት እየሰሩት ነው ወይስ ምንድነው? የምር እኔ በጣም ግራ እየተጋባሁኝ ነውና በጣም እየተናደድኩኝ ነው። እና ቤተሰብዬ አብርሽ እንግዲህ እኔ በጣም ብዙ ይቅርታ ጠይቂያታለሁ ብለዋል። ይቅርታ አልጠይቃትም። ይቅርታ መቼ ጠየቃት? በፊት ነበር እኮ። አሁን እንደውም ጭራሽ በቃ የሆነ ሄርሜላን እያከበረ እሷን ደግሞ እያረከሰ ነው ያለው ማለት ነው። ክብሯን እየነጠቃት ነው ያለው ማለት ነው እዚህ ጋር ትላንትና አይታችኋል ያንን የተለቀቀ ቪዲዮ። አሁንም ደግሞ እዚህ ጋር እኔ አልፈልጋትም ከሄርሜላ ጋር ነው ካሁን በኋላ መዝናናት መፈልገው፣ እኔ ምንም ነገር አልፈልግም፣ አጨቅጭቁኝ ባካችሁን ተውኝ አለ። እንግዲህ እዚህ ጋር እነሱ አይደለም እነሱ አሁን ጋሽዬ ይቅርታ ጠይቃት ብሎት አይደለም ይቅርታ መጠየቅ ያለበት። ነገ የምትኖረው ህይወቷ እሷ ሩታ ብቻና አብርሽ ብቻ ናቸው እና ልጃቸው ሶስቱንም አንድ ላይ ነው የሚኖሩት እንጂ በእነሱ ህይወት እናንተ ገብታችሁ አትኖሩላቸውም።
እና ምንም ነገር ቢፈጠር ሁለቱንም ተወያይቶ መፍታት ነው እንጂ በዚህ ልክ እንደዚህ ማንቋሸሽ እንደዚህ መሆን በጣም ነው የሚያስጠላው። ዛሬ የመጣችው ልጅ እንግዲህ ከትላንትና ደግሞ ስንት ህይወት አሳልፈው አብሮ የነበሩ አብሮ የበሉ አብሮ እየጠጡ ቢቸግራቸውን ቢደላቸውን በጣም ብዙ ነገር አሳልፈው ቤተሰቦቿን ትታ ወደሱ መጥታ ያልሁላ ነገር አሳልፋ ያልሁላ ስቃይ አሳልፈው አብረው በመሀል እዚህኛዋ ዛሬ መጥታ እንግዲህ እኔ ወዳለሁ እኔ ያፈቅራለሁ ብላ እንግዲህ እቺኛዋ ጋር ሄደ። እቺም ትወዳለች ታፈቅረዋለች፣ ግን ወደዚህ እቺኛዋ ሄደ። እንግዲህ ያጎረሰ እጅ መብል መንከስ ማለት ነው። ያጎረሰችው እጅ ነከሳት ማለት ነው፣ ለሩታ ማለት ነው። ያን ያክል ነው እንግዲህ አብርሽ እየሰራ ያለው ግፍ ማለት ነው። በጣም ነው የሚያስጠላ ነገር ነው፣ በጣም የሚደብር ነገር ነው። እና እኛ ሰዎች ስንባል በጣም ሰውን እንትን እንላለን። እና ዛሬ ላይ በሰራውን ነገር አብርሽ በጣም የሚደብር ነገር ነው እየሰራ ያለው ማለት ነው። በጣም ከምላችሁ በላይ ማለት ነውና አብርሽ ሩታ ምንም አይነት ጥፋት ብታጠፋ ምንም ነገር ብትል ሁለታቸውንም ይቅርታ ተደራርገው እና በስነ ስርዓት ቢያወራትና በስነ ስርዓት ግልጽ ሆኖ እንትን ቢላት አሪፍ ነበር። ግን እኔ ግልጽ ነኝ ይላል። ግልጽ አይደለም። ግልጽ መሆን ብቻ አይደለም። ግልጽ መሆን ብቻ ምንም አያደርግም። ለባለቤት ግልጽ ካልሆንክ የሌላው ድብቅ ካልሆንክ ጥሩ አይመጣም። ስለዚህ የባለቤት ሁሉም ነገር ግልጽ መሆን ነው፣ መወያየት ነው። እንግዲህ እኔ ዛሬም ቢሆን ሌላ ነገር አልፈልግም እስካለኝ ድረስ አልፈልግም። እኔ አንደኛ ያናደደኝ ነገር ምን እንደሆነ ታውቃላችሁ ቤተሰብ? እኔን በማግኘቷ እድለኛ ነበረች አለ። አንተ እኮ ባናተ ተተከል፣ የምሬን ነው ምልክ። ጭራሽ ሩታን የምታክል ጀግና ልጅ ማለት ነው፣ ጀግና ሴት፣ እንደ ሩታ ጀግና ሴት መቼም ቢሆን አታገኝም። ይህንን ማወቅ አለብህ። ሩታን እንደ ሩታ አይነት በፍጹም አታገኝም። በፍጹም ከምላችሁ በላይ ማለት ነው። እናንተም ታውቃላችሁ ሩታ ምን አይነት ሴት እንደሆነች ማለት ነው። አንተም ከዚህ በላይም ጠንቅቀህ ታውቃለህ። ጭራሽ ብለህ ሩታን እኔን አግኝታ ታድላ ነበረ፣ እድሏን አልተጠቀመችበትም፣ እድለኛ ነበረች አለ እና አንተም እድለኛ ነበርክ እሷን ብታገኛት። እሷ በማጣት ግን እድለቢስ ሆነሃል። እድለቢስ የመጨረሻ ማለት ነው። ከምልህ በላይ እድለቢስ ሆነሃል እና ያሳዝናል። ባይዘው እንደዚህ በማድረግህ እንደዚህ በመሆንህ በጣም ነው የሚያስጠላው ነገር ነው ይሄንን ማለት ነውና አንተ ይሄንን እድል ብትጠቀምበት ልጅህን አንተ ጥሩ ልጅ ብትሆን ኖሮ ሩታ ልጇን ይዛ አብራችሁ ብትኖሩ ጥሩ ነበረ። አንተም እድለኛ ትሆን ነበረ። የሩታ ልጆች አሰብከው? ከሩታ ያገኛቸው ልጆች ማለት አስበው እንኳን አንተ ትዳር ላይ ሆና ራሱ በጣም ብዙ ሰው የሚመኛት ሴት ነች ሩታ ማለት። ቲክቶክ ላይ ብትገባ ዩቲዩብ ላይ ብትገባ ሩታን የሚያደንቅ ነው እንጂ ያለው ሄርሜላን ወይም ደግሞ አንተን የሚያደንቅ የለም። እንዳለ ቲክቶክ ላይ እስኪ ገብታችሁ እዩ። የምር ቤተሰቦቼ እንዳለ ሩታ ብቻ ነው። ሩታን አንድ የሚዘቀዝቅ የለም። እንዳለ እቺ የፍየል ምላስና አብርሽ ተብዮ እነሱ ናቸው እንዳለ የሚዘቀዘቁት ማለት ነው። እና ያን ያክል ነው ሰው የሚወዳት ማለት ነው። ጀግና ሴት፣ አስተዋይ ሴት፣ አስተውላ የምትናገር፣ በራሷ ተማምና የምታወራ፣ በራሷ በኮንፊደንሷ ሁሉ የምትጠቀም፣ በራሷ አይዲያ በራሷ ነገር የምትመጣ፣ በራሷ ነገር አስባ የምታወራ ድንቅ ሴት ነች ማለት ነው። እና ሩታ ማለት ነው በዚህ አጋጣሚና አብርሽ አነጋገሩ በጣም የሚያስጠላ ነገር እየተናገረ ነው ያለው አሁን ላይ ማለት ነው። በጣም ለምኛታለሁ እያለ ነው። ትላንትና ያ ሁላ ነገር እያደረገ እኔ ብዙ ነገር አድርግ ያላችሁኝ አልጋ አንድ አልጋ ላይ ሁለታችሁ አብራችሁ ደሩ ብሏችኋል አላለም? ጋሽዬም አላለም፣ እንትና ኤፍሬምም አላለም። ሁለት ደግሞ ከሄርሜላ ጋር ሁን ተባልክ፣ ሄርሜላን ተዋት ተብለሃል። ሄርሜላን የተውካት የታለ? አልተውካትም። ከሄርሜላ ጋር ተዝናና ተብለሃል። ምንም ነገር አልተባለ። ተዝናና አልተባለ፣ አልጋ አብራችሁ ተኙ አልተባለ፣ አብራችሁ ሆኗል። ገና ተለያዩ ነው ከሄርሜላ ጋር ነው የተባለው ያለው ማለት ነው። ያ ሁላ እየተባለ እንግዲህ አሁን ላይ ደግሞ ጭራሽ ብሶበት ከሷ ጋር እየተዝናና ዛሬ ቲክቶክ ላይ ራሱ ለቀውት ነበር ሁላ ማለት ነው። እና እንደዛ እየሆነ እንደፈለገ እየሆነ የሰርግ ካላገባህ እያሉ ከአሜሪካ ልብስ ተልኮልሃል እየተባለ ያ ሁላ ነገር እየተደረገ ነው እንግዲህ አብርሽን ማለት ነው። እንደዛ እየሆነ አሁን ላይ ጭራሽ ብሎ እንግዲህ በዚህ ልክ ሲያንቋሽሻትና በዚህ ልክ ሲያወርዳት በጣም ነው የሚያስጠላው። ክብር መንሳት የነበረበት ያችኛዋ ነበረች እንጂ ይችኛዋ አልነበረችም። ሩታ ምን አረገች? ምን ጥፋት አለባት?